ሰላም እንዴት ናችሁ? ውድ ሰባት ዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮ ይዤላችሁ መጥቻለሁ። እስከዚህ ጭራሽ የትም እንዳትሄዱ። ከዛ በፊት ለሰባት ዩቲዩብ አዲስ ከሆናችሁ ሰብስክራይብ ካደረጋችሁ ሰብስክራይብ አድርጉ። እንዲሁም ሁላችሁም ቪዲዮ ከመጀመራችሁ በፊት ደግሞ ላይክ በማድረግ ጀምሩ። ወደ ቪዲዮቹ ላይ እሺ፣ የዛሬው ቪዲዮ በመመሰላችሁ ምን ጀመረው? የዛሬው ቪዲዮ በጣም ኢንዲስ ዊክ በጣም የሚያሳዝን ነገር ሶሻል ሚዲያ ላይ አይቼ ነው። ምንድነው የሆነ ጥያቄ ነው የተጠየቀው እና ጥያቄውም ኢትዮጵያ ውስጥ ለ24 hours ወይም ለአንድ ቀን ህግ ባይኖር ምን ታደርጋላችሁ የሚል ጥያቄ ነበር የተጠየቀው እና ለሱ ብዙ ሰዎች የሰጡት መልስ በጣም ነው የሚገርመው እና በደንብ አስረድቶታል። የሆነ ቪዲዮ አለና የምራቸውን ነው ሰዎች እንዲህ ነው ወይ ያሉት ብላችሁ እስክትደነግጡ ድረስ ነውና እንስማው እስቲ ፕሊዝ። እኔ ከማወራው ቆይ ብንሰማው ስፔትራ። ኢትዮጵያ ህዝብ ጨካኝ ነው፣ የኢትዮጵያ ህዝብ ደፋሪ ነው፣ ባለጌ ነው ያስባለ ዴታ እንደዚህ ነው እዛ ኮመንት ውስጥ የተሰበሰበው የተሰጠው ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እኛ ስንለው የነበረው ለብዙ ዓመታት ስንጮህበት የነበረው ጉዳይ ነው። የኢትዮጵያ ህዝብም ሆነ የሌላውም ዓለም ህዝብ ተመርዟል። በማይንድ ኮንትሮሊንግ ሲስተም ተይዟል። አእምሮ ብሬን ዋሽ ተደርጓል። የእሱ አስተሳሰብ አይደለም ሰውነት ውስጥ የሚጓዘው አእምሮ ውስጥ የሚጓዘው የምዕራባውያን አስተሳሰብ ነው አእምሮን የሚሾፍረው የሚነዳው ብለን ስንናገር ነበር። በፊልሙ፣ በኢንተርቴንመንቱ፣ በሚውዚክ ኢንዱስትሪው፣ በግብረ ሰዶሙ፣ በትራንስሁማኒዝሙ፣ በዲጂታላይዜሽኑ ይሄ ሁላ ነገር እየተደረገ ነው። የሰው አእምሮ ታጥቧል። በቃ አሁን በዚህ ሰዓት የራሴ ማንነት የምትሉት ነገር የለም እና አስቸጋሪ ነው። ሪፍሌክት የምታደርጉት የዲያብሎሳውያንን ርኩሰት ነው ማለት ነው። ያ እንዳይሆን ነው እኛ በመረጃና በማስረጃ በየጊዜው እየመጣን ተፋቱ፣ ተላቀቁ፣ ይሄ ነው ሪያሊቲ፣ ይሄ ነው ትሩዙ ብለን ዘመኑን እንድትዋጁ የምናደርገው ማለት ነው። እና እስቲ እዛ ፖስት ውስጥ ምን አይነት ኮመንቶች ተሰጡ የሚለውን እኔ የመጀመሪያው ነገር እና ሰው ማወቅ ያለበት 24 ሰዓት የማይሰራው ተባሉ ምን ታደርጋላችሁ ጥያቄ ቢመጣ እነዚህ ሁለት መልሶች ናቸው ትክክለኛ መልሶች። ወንጀል የማንሰራው ህግን ፈርተን አይደለም እግዚአብሔርን እንጂ። እውነት ነው አይደል እንዴ? ፈሪሃ እግዚአብሔር ይባላል። የኛ አምላክ ገዢ ይሄ ነው ትክክለኛው መልስ እኮ። እሱ ፈርተን ሰው ማንገለው ማንዘርፈው ማናጠፋው ፈጣሪ ፈርተን ነው እግዚአብሔርን ፈርተን ነው እንገዳደላለን ማለት አይደለም። ያ መታወቅ አለበት። ግን በዚህ ባለቀ ዘመን እንደዚህ አይነት ሰዎች ፋብሪኬትድ ተደርገዋል። አእምሯቸው ላይ የተሰራባቸው ሰዎች አሉ። ስለዚህ እነዛ ሰዎች ጥፋት ያመጣሉ ማለት ነው። ለዛ ነው ከሰማያዊ ህጉም ባለፈ ከመንፈሳዊ ህጉም ባለፈ ምድራዊ ህግ ያስፈልገን ማለት ነው። ገባችኋል? ምክንያቱም እግዚአብሔርን ተገዙ እግዚአብሔር ስለሆነ ምድራዊ ህግ ባይኖር ደግሞ ኢማጂን ከባድ እንደሆነ መጥፎ ገዢም ሲያመጣብን እንድንቀጣበት እንደሆነ ሙሉ ማለት ነው። እና እዛ ፖስት ውስጥ ይሄ ኮመንት ተሰጥቶ ነበር። ተገቢ ነው ብዬ ስላሰብኩ ነው መጀመሪያ ይሄን ያሳየኋችሁ። ብዙ ላይክም አግኝቷል እንደምታዩት። ግን ይሄ አስተሳሰብ የጥቂቶች ነው። የኬጂ ስሪዎችስ ምንድን ነው? የኬጂ ስሪ ነው የምላቸው ዲያብሎስ አስፈጻሚዎች እንደምታውቁት ማደግ የማይፈልጉ የማያድጉ እዛው ላይ መሆን የሚፈልጉ የማይበለጽጉ ሰዎች ስለሆኑ የነሱ አስተሳሰብ ነው። ጥሩን የተሻለውን ማየት የማይፈልጉ ስለሆኑ እዛው ላይ ነው የሚቀሩት ኬጂ ላይ ማለት ነው። ስለዚህ ኬጂ ስሪ ብያቸዋለሁ። ወደ አንደኛው ክፍል መሰረታዊ ትምህርት መሸጋገር አይፈልጉም። ወደ ትክክለኛው መንገድ መሄድ አይፈልጉም ማለት ነው። ስለዚህ እዛው ላይ የቀሩ ስለሆነ ከዲያብሎስ ጋር እዛው ጥለን እንጥላቸዋለን ማለት ነው። አብረው ከስር የታሰሩ ስለሆኑ በዲያብሎስ በአባታቸው መንፈስ እና ኬጂ ስሪዎች እንደጠበቅነው ዘግናኝ ኮመንት ነበር ሲሰጡ ነበር። አብዛኞቹ ኮመንት 60% የሚሆነው ሴቶችን እንደፍር ነበር፣ የምወዳትን ልጅ እደፍራት ነበር፣ ሉክ እደፍራለሁ እያሉ ኮመንት ሲሰጡ ነበር። የነዚህ ሰዎች አእምሮ እና ነፍስ ስጋቸው ላይ ዲያብሎስ እንደተቀመጠ ግልጽ ነው። ሉክ ሌላ ደግሞ የጎረቤታችንን ልጅ ጠልፌ ያው እደፍራለሁ ማለት ነው። ከዛስ ያኛው ደግሞ ምን ይላል? ሴቶች ተደበቁ፣ ያው ምን እንደሚመጣ ስለሚታወቅ ማለት ነውና በዚህ ያክል ደረጃ ዲያብሎስ በሴትና በወንድ መካከል ገብቶ አያችሁ ኬዎስ መፍጠር ይፈልጋል በዚህ ባለቀ ዘመን።
በምን አይነት መንገድ ፌሚኒዝምን አስነስቶ ሴቶች ወንዶችን እንዲጠሉ ኢንዶ ፋሚሊ አጀንዳ ስለሆነ ማለት ነው። ገባቸው አይደል? ግብረ ሰዶምን ቀስቅሶ ያው ፌሚኒዝሙ ከዛ ጋር የሚገናኝ ነው አብዛኛው ፓርቱ። ግብረ ሰዶሞችን ቀስቅሶ ከዛስ ሴት ወንድ እንዳትወድ ወንድ ሴትን እንዳይወድ ማድረግ። ሌላስ የመድፈር አጀንዳ የዝሙት አጀንዳ እንዲስፋፋ ማድረግ፣ ያልተፈቀደ ግንኙነት ማለት ነው። ሎክ በዚህ ውስጥ ነው ዲያብሎስ እየሰራ ያለው። ይኸው ሱሪ ለባይ ሴትን እየዞሩ መግደል የሚልም ሰው ስተክል ፕሮፋይላቸው የሚታይ ምናምን ሰዎች ነው እንደዚህ የሚሰጡት እና ያሳዝናል። ሉክ ሁሉንም ሴት እደፍራቸው ነበር። ከዛ ወደ ባንክ ሜሎ ሊዘርፍ ማለት ነው። አዲስ አበባ ያሉትን ሁሉንም ሴቶች እያያዝኩ እደፍራቸው ነበር። ያው ቃሉ ሌላ ነው ግን እደፍራቸው ነበር። ያው አጸያፊ ስለሆነ ነው ቃሉ። ስለዚህ አሁን በወንዱ ሳይድ እደፍራለሁ የሚል ነገር እንዳለ ይታያል። ይሄ ማለት የወሲብ ጥማት ይታያል ማለት ነው። ምንድን ነው ችግራቸው? ጥማቱ ከየት የሚመጣ ነው? ከሚያዩት ፖርኖግራፊ፣ ከሚያዩት ፊልም ነው፣ ከሚውዚክ ኢንዱስትሪው፣ ከፊልም ኢንዱስትሪው፣ ከኢንተርቴንመንቱ፣ ከሴት ልጅ አለባበስ። አሁን ሁሉም ነገር ተቀይሮ የለ ተበራርዞ የለ ራቁቷን የምትወጣ ሴት ያሉ ይመኛሉ፣ ወደ መድፈር ይገባሉ። ተበለሻሽቷል ያለንበት ጊዜ። አያችሁ 24,000 ሴት እደፍራለሁ የሚላል አንድ ሴት ሳይሆን 24,000 ሴት እደፍራለሁ የሚልም ሰው አለ ማለት ነው። ምክንያቱም አንድ አይደለም 24,000 ጋኔን ነው ያለበት ላይ ወይ እንግዲህ እንደሰማነው ነው። ምንም እንግዲህ ይሄን ማብራራትም አይጠበቅብኝም። ልክ እንደ ቀልድም ቢሆን አንደኛ ጥያቄው ለራሱ ትክክል አይመስለኝም። አይ ዶንት ኖ ዋይ ለምን እንደዚህ ጥያቄ ለራሱ መጠየቅ አያስፈልግም። ሰው ስንት ነገር ይላል እኮ እንዴ! ስንት ነገር ስንት የሚባል ነገር እያለ ስንት የሚባል ነገር እያለ አይደል ነው። እውነትም ግን ይሄ አሁን የሰማችሁት ዲ7 በጣም ጎበዝ ልጅ ነው። በእርግጥ ሰው እንዴት ነው ሰው ልጅ ወጥቶ በሰላም የሚገባው? የምር ህግ ስለተፈራ ምድራዊ ህግ እስር ቤትን ስለፈራችሁ ነው ሰዎችን አቢዙ ማታረጉት እንጂ ህሊናችሁ እሱን ማድረግን ይፈልጋል ነው። በዚህ ጊዜ እንደዚህ አይነት አመለካከት በጣም ነው የሚያሳዝነው። የምሬ ነው በጣም ማለት ነው። እኔ አንደኛ ጥያቄው ለራሱ ሲጀመር ሳይው ጀስት አይቼ ነው ያለፍኩትኝ እና ኮሜንቱ እንዲምጽፉ ሰዎች ግን ምናችሁ ነው የሚያማችሁ? ለምንድን ነው ሰከን ነው ማትሉት ይባላል እንደዛ። ምንም እኮ ምድራዊ ነገርን ፈርታችሁ መሆን የለበትም። የሰማይን አምላክ መፍራት ነው ያለባችሁ። ኦኬ በጣም ሴት መሆን ያስፈራል ለካ እውነት። አንዳንዴ ግን እንኳን ህግ ኖረ። ምን አይነት ዘመን ላይ ነው የደረስነው ወገን? ምን አይነት ጊዜ ላይ ነው የደረስነው? የጎረቤቴ ልጅ እንደዚህ ያደርግ ነበር፣ የክፍሌ ልጅ እንደዚህ ያደርግ ነበር፣ ያቺ ቆንጆ ልጅ ጠቅላላ የማይረባ ትርኪ ሚርኪ ነገር የደፋሪ ወሬ ነው። በጣም የሚያሳፍር። አረ ፈራን። እኔ ሴት ልጅ መውለድ ፈራው ገና ካሁን ፈራን፣ ፍቅር ፈራን፣ የነፍስን አንደበት ዘጋን፣ ህብረት ፈራን፣ ፍቅር ፈራን፣ ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ህብረት ፈራን፣ ፍቅር ነሳን፣ ፈራን፣ ፍቅር ፈራን። በጣም የምር ዛሬ የማወራው ነገር ሁሉ ጠፋብኝና አልፈራንም ቢባል እንትን የሚል ነገር አይደለም። በቃ ሁሉም ሰው ነው የሚፈራው። ሴት ልጆች ያላቸው ሴት እኛ በጣም ነው የምንፈራው። ለምንድን ነው እንደዚህ አይነት አስተሳሰብ ሰው ላይ ሊኖር የቻለው? ዋይ እንደዚህ ያላችሁ ሰዎችም አንዳንዴ ለጀስት ኢን ኬዝ ለፈን ምናምን የጻፋችሁ ልትኖሩ ትችላላችሁ። ሁሉም እንደዛ ያደርጋል ማለት አይደለም። ቢኮዝ የተናገረ ሁሉ ያደርጋልን ብዬ አላምንም እኮ እኔ። ግን ማሰባቸው አናደደኝ የምር። ዋይ ለምንድን ነው እንደዚህ የሚባለው? የምር ህግ ተፈርቶ ነው እንጂ ብዙ እንደዚህ አይነት አስተሳሰብ። ኧረ ተው፣ ዓለም ጥሎን፣ እግዚአብሔር ምስክሬ ነው፣ ዓለም ጥሎን ሄደ እኮ በቃ። በቴክኖሎጂ ብትሉ በምን ብትሉ እኛ ኢትዮጵያውያን እኮ ስለሱ ማውራት አይገባንም። ልክ አፈር ላይ ውሃ ላይ ቁጭ ብለን ውሃ የምንጠማ ህዝቦች ነን። እሺ ልንገራቸው በቀላል አማርኛ አይደለ? እኛ ኢትዮጵያውያን
ብዙ ሶርስ እያለን ውሃ እያለን አፈር እያለን ዌርኤቨር በጣም ብዙ ሂውማን ሪሶርስ በጣም ብዙ የሰው ኃይል እያለን ከዓለም በታች 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 አንደር ሬንጅ እያለን ኢትዮጵያውያን ነን። አስተሳሰባችን እንዲህ ከሆነ ግን እንኳንም ሆንን መቼም አናድግም። ዳሴት ማወቅ ያለብን ነገር መቼም አናድግም። መቼም እንግዲህ ይሄንን ነው ብቻ ነው የምታስቡት የጻፋችሁት። ጀስት ኢን ኬዝ ለቀልድም የጻፈ ብዙ እንደሚኖር እኔ አምናለሁ። ያወራ ሁሉ እንደዚህ አይነት ሰው ግን ባትሉስ ስንትና ስንት የሚሰራ ነገር አለ። የት ደርሳ እናንተ እንደዚህ ስትሉ ትንሽ አታፍሩ? እኔ እዚህ መጥቼ ነው ለእናንተ መንገር ያለብኝ። እንደዚህ ያላችሁ ሰዎች አሁን ንስሐ ብትገቡ ያዋጣችኋል ብዬ አምናለሁ። ቬሪ ነርቨስ ማለት ነው። በጣም ነው የተናደድኩት። ሁለት አይነት ሴቶች አሉ። የመጀመሪያው ህይወትን ቆርጥማ ይበላች በየመሽታ ቤቱና በየጭፈራ ቤቱ የማጠፋ እሷን ያልቀመሰ የወንድ ዘር የሌለ እድሜዋን በዝሙትና በጭፈራ የጨረሰች ናት። ይቺ ሴት ትክክለኛው ሰዓት ደርሷል ብላ ስታስብ በአንድ ቀን ጻድቅ ትሆናለች። ከዛም አሪፍ ቦታ ነው ብላ የምታስበው አንድ ወንድ ጋር ትሄዳለች። ካለፈ ህይወቷ ወንድ ልጅ እንዴት ፍቅር ማስያዝ እንዳለባት ጠንቅቃ ስለምታውቅ በቀላሉ ታጠምደዋለች። ያለፈ ታሪኳን ስለማያውቅ ያገባታል። ለሷም ለቤተሰቧም የተሻለ ህይወት ይሰጣል። ይሄ ማለት ግን ሁሉም ጨፋሪ ሴቶች እንደዚች ዋይዝ ናቸው ማለት አይደለም። አባት የሌለው ልጅ የሚያሳድጉ ብዙ ሴቶች አውቃሉ። እኔን የምታሳዝነኝ የምትገርመኝም ሁለተኛዋ ሴት ናት። ሁለተኛዋ ሴት ደግሞ ጨዋ ቤተሰብ ያሳደጋት ናት። አንድም ቀን ክፉ ነገር አድርጋም አይታም አታውቅም። አስተዳደጓ የዋህና ሰው አክባሪ አድርጓታል። የሚገርመኝ እዚህ ጋር ነው። ይቺን ሴት የሚያገኘት አንድ የመንደር ወጠጤ ነው። ምኑንም ስለማታውቀው በዚህም በዛም ብሎ ፍቅር ያስይዛታል። ለዚያውም የጅል ፍቅር አስወልዷት ይጠፋል። እድለኛ ከሆነች ያገባታል። ካገባትም በኋላ ግን የባሪያ ህይወት ነው የሚሰጣት። እዛ ነው ይሄ ዓለም ለልበ ንጹህና ለየዋሆች አይሆንም የሚባለው። እናም አንድ ነገር ተማሪ፣ እዚህ ዓለም ላይ ያለ የዋህነት ብልህነት ካልታከለበት ከሞኝነት የከፋ ነው። ለዛም ነው መጽሐፉ እንደ እርግብ የዋህ እንደ እባብ ደግሞ ብልጥ ሆኖ ያለው። ይመቻችሁ። ቴንክ ዩ እናመሰግናለን። እውነትም እኔም በዚህ አምናለሁ። የዋህ መሆን በጣም ብዙ ዋጋ ያስከፍላል። የዋህ መሆን ለሰው በጣም ማሰብ በጣም ብዙ ዋጋ ነው የሚያስከፍለው። ጀስት ኢን ኬዝ እናንተ ለሰዎች እርግብ መሆን የለባችሁም ነው። ገባችሁ? እውነት ነው። ሁለት አይነት ሴቶች ምናምን አለ